በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሚያዝያ 23 ዕረፍቱ ለሊቀ ሰማዕታት ቅዱስ ጊዮርጊስ። ሊቀ ሰማዕታት ቅዱስ ጊዮርጊስ በጥር 20 ቀን በ277 ዓመተ ምህረት ተወለደ። ሀገሩ ፍልስጤም ሲባል ልዩ ስሟ ልዳ ይባላል። ጊዮርጊስ ማለት ኮከብ፣ ብሩህ፣ ሐረገ ወይን፣ ፀሐይ ማለት ነው። አባቱ ዞሮንቶስ የተባለ ከልዳ መኳንንት መካከል ሲሆን እናቱ ቴዎብስታ ትባላለች። ማርታና እስያ የሚባሉ እህቶችም ነበሩት። 10 ዓመት ሲሞላው አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ከቤቱ ወስዶ አሳደገው፣ በጦር ኃይልም አሰለጠነው። 20 ዓመት ሲሞላው መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ድግስ ሲያስደግስ ጌታ ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። እርሱም ሐዘኑን ጨርሶ ወደ ቤቱ ሄደ። በቤሩት ደራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ነበርና በኃይለ መስቀል ድል ነስቶ ሕዝቡን ወደ አምልኮተ እግዚአብሔር አስገብቷል። ወደ ፋርስ ቢመለስ ዱዲያኖስ 70 ነገሥታትን ሰብስቦ 70 ጣዖታትን አቁሞ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግሥቱ ገብቶ እኔ ክርስቲያን ነኝ፣ በኢየሱስ ክርስቶስ አምናለሁ አለው። እርሱም ማንነቱን ከተረዳ በኋላ አንተማ የኛ ነህ፣ በ10 አህጉር ላይ ሾምሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹሙን ሽልማትህ ላንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክድም አለ። በዚህም ጊዜ እጅግ ተናዶ መከራን አጸናበት። እርሱ ግን ይህን ከሃዲ እስካሳፈረው ድረስ ነፍሴን አትውሰድ በማለት እግዚአብሔርን የለመነ እንደ ጸሎቱ የተደረገለትም ነው። በእምነቱም ጽናት የሰው ልጅ ሊሸከመው የማይችለውን ልዩ ልዩ መከራ የተቀበለ ቅዱስ አባት ነው። ከነዚህም መከራዎች ውስጥ አንደኛ በእንጨት አስቀቅሎ ስጋውን በመቃን አስፈትቶ ረጃጅም ችንካሮች ያሉት የብረት ጫማ ጫምቶ ሂድ አለው። ቅዱስ ሚካኤልን ልኮ ፈውሶታል። በ70 ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የደንጊያ ምሰሶ አሳስሮ እንዲያንከባልሉበት አደረገ። ስጋውን በመጋዝ አስተልትሎ ጨው ነስንሶበት ስጋው ተቆራርጦ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ገና 6 ዓመት ለስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በ4ኛው ታርፋለህ አለው። ሁለተኛ ዱዲያኖስ ደንግጦ የሚያሸንፍልኝ ቢኖር ወርቅ ሰጠዋለሁ ቢል አትናቴዎስ የተባለ መሰሪ ከንጉሡ ላምም በጆሮዋ ሲያንሾካሾክባት ለ2 ተሰንጥቃ ገድሏት ፈቃድን ተቀበለ። ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣንን ደግሞ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። ጠንቋዩ ማረኝ ብሎ ከእግሩ ስር ወደቀ። መመለሱንም አይቶ የቆመባትን መሬት በእግሩ ረግጦ ውሃን አፍልቆ ወደ ጌታችን ቢያመለክት ሐዋርያው ቶማስ በመንፈስ መጥቶ አጥምቆት ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። እርሱ ግን በመንኮራኩር አስፈጭቶ ከትልቅ ጉድጓድ ጥሎት ደንጊያ ዘግቶበት አትሞበት ሄዷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተፈጨውን ሥጋውን በእጁ ዳሶ በመንፈሱ መልሶ አንስቶታል። ተመልሶም አምላኬ ከሞት አዳነኝ ብሏቸዋል። ሦስተኛ በብረት አልጋ አስቸንክሮ ከበታቹ እሳት አንድዶበታል። እሳቱም ደሙ ሲንጠባጠብ ጠፍቷል። ዱዲያኖስ ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን ዕፅ አድርቆ የደረቁትን አለምልሞ ከሞቱ 430 ዓመት የሆናቸው ሙታን አስነስቶ አሳይቶታል። ነገር ግን ልቡ ክፉ ነውና በረሃብና በጽም ይሙት ብሎ
ምንም ከሌላት መበለት ቤት ውስጥ አሳስሮታል። እርሷም የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበትን ግንድ አፍርቶ ልጇ ጆሮ የማይሰማ ነበርና ፈውሶላት መበለቲቷን ከነ ልጇ አጥምቆ ቅዱስ ሚካኤል ከእስራቱ ፈቶት ተመልሷል። ዳግም በመንኮራኩር ፈጭታችሁ ደብረ ይድራስ ወስዳችሁ ዝሩት ብሎ አስፈጭቶ ስጋውን ቢዘሩት ስጋው ያረፈበት ሳር ቅጠሉ ደንጊያው እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ከሞት አስነስቶታል። ሄዶም አምላኬ አዳነኝ አላቸው። ጭፍሮቹ ደንግጠው ከእግሩ ስር ወደቁ። ከመሬት ውሃ አመንጭቶ ቅዱስ ዮሐንስ አጥምቋቸዋል። አራተኛ ንጉሡ ልሹምህ ለአጵሎን ስገድ ብሎ ቢለምነው እሺ ብሎ ገብቶ ሲጸልይ የንጉሡ ሚስት እለእስክንድርያ ምን እያልክ ነው ብትለው አስተምሯት አሳምኗታል። ሲነጋም ንጉሡ በአዋጅ ሕዝቡን ሰብስቦ ጊዮርጊስ ለጣዖቴ ሊሰግድልኝ ነው ብሎ በተሰበሰበ ሕዝብ መካከል አንድ ብላቴና የመበለቷን ልጅ የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራሃል በል ብሎ ወደ ጣዖቱ ቢልከው ጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ መጣ። አምላክ አለመሆኑን አናዞት መሬት ተከፍታ እንድትውጠው አደረገ። ብዙ ሰዎች ይህን ተአምር አይተው አመኑ። ንጉሡን ሚስቱን እንዲመለስ ብትነግረው በአደባባይ አሰቅሏት ሰይፏት ሞታለች። ደሟን ጥምቀት አድርጎላት ሰማዕት ሆናለች። በመጨረሻም በሰይፍ እንዲመተር አስደረገ። ቅዱስ ጊዮርጊስም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል ኪዳን ተገብቶለት በ27 ዓመቱ በሚያዝያ 23 ቀን ሰማዕትነትን አግኝቷል። አንገቱ ሲቆረጥም ውሃ ደምና ወተት ወጥቷል። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።